ትርቦቻርጀር ያው እንደምታውቁት ከመሰረቱ ከመጣጡ ስንጀምር በ1905 አልፈርድ ቡቹ በተባለ ስዊዘርላንዳዊ ኢንጂነር ወይም ደግሞ መሐንዲስ ለመጀመሪያ ጊዜ ነው ፕሩፍ የተደረገው። እሱም የተመረተበት ምክንያት ተጨማሪ ሲሲ ለመፍጠር ነው። ሰላም እንዴናችሁ የሮድኪ ቤተሰቦች፣ የተወሰነ ጊዜ መጥፋት በኋላ ያው ዛሬ ተከስተናል። ዛሬም ያው ስለ ትርቦቻርጀር አጠቃቀም ኦሪየንቴሽን ለመስጠት ተገኝተናል። ያው እንደምታዩት ሰብስክራይብ፣ ሼር እና ፎሎ ላይክ እያደረጋችሁ ቪዲዮውን ተከታተሉ። ያው ቀጥታ ወደ ቪዲዮ። ትርቦቻርጀር ያው እንደምታውቁት ከመሰረቱ ከመጣጡ ስንጀምር በ1905 አልፈርድ ቡቹ በተባለ ስዊዘርላንዳዊ ኢንጂነር ወይም ደግሞ መሐንዲስ ለመጀመሪያ ጊዜ ነው ፕሩፍ የተደረገው። እሱም የተመረተበት ምክንያት ተጨማሪ ሲሲ ለመፍጠር ነው። ዘመናዊ ትርቦቻርጀሮች ተመርተዋል። ፊት ላይ ግን ምን ነበር የሚደረገው? ትልልቅ ሞተሮች ነበር። ከፍተኛ ጉልበት ለማግኘት ትልልቅ ሞተሮችን ነበር የሚጠቀሙትና ያን ነገር ለማስቀረት ሚስተር ቡቹ የተባለ ኢንጂነር ያው ትርቦቻርጀርን ለማምረት ማለት ተገደዋል ማለት ነው። እሱም ብዙ ጊዜ የሚጠቀሙበት በድሮ ሰዓት ለትልልቅ ሄሊኮፕተሮች ወይም ደግሞ ለጦር ጀቶች ለአንደኛው ዓለም ጦርነት በነበረበት ሰዓት ለዛ ነበር ከፍተኛ ተፈላጊነት የነበረውና ለዛ ነበር ሲመረት የነበረው። አሁን ላይ ግን እንደ መግቢያ ያከለኝ ከነገርኳችሁ፣ አሁን ላይ ግን ለምንድነው ወደ መኪናዎቹ ዞሮ ወደ መኪና ላይ መጥቶ አሁን ከባባድ የሆነ ጉልበትን እያመነጨ ወይም ደግሞ እየተጠቀምንበት እንገኛለን። እሱ ምንድነው አሁን ላይ ምንድነው ያደርጋለው ከ50 እስከ 150 ሲሲ ቢያንስ በአንድ መኪና ወይም ደግሞ በሆነ እንደየ ትርቦቻርጀሩ ሳይዝ እና መጠን ከ50 እስከ 150 የሚሆን የጉልበት ወይም ደግሞ ኤችፒ ሆርስ ፓወር የማመንጨት ወይም ደግሞ ልዩነት የመፍጠር አቅም አለውና ትርቦቻርጀር በመኪና ላይ ወሳኙ ነገር ነው። እንዴት ይሰራል ነው የሚለው። እንዴት እንደሚሰራ ደግሞ እዚህ ጋር በቪዲዮ ላይ እንደምታዩት ኤግዞስት እንትን አለው። ኤግዞስት ወይም ደግሞ የጭስ የሚመጣበት ፓርት አለ። ሞተር ለምሳሌ ካቀጣጠለ ኮምፕሬሽን ከፈጠረ እሳቱ ከነደደ በኋላ ፒስተን ላይ በሚያስወጣበት ጊዜ የኤግዞስት ተርባይን የሚባለው ቻርጀሩ ኤግዞስት ተርባይኑን በሚመታበት ሰዓት የኢንቴክ ተርባይን አለው፣ ሻፍት አለው። ቱርቦቻርጀሩ መሀል ላይ የሚገናኝበት ይኸው እዚህ ጋር እንደምታዩት መሀል ለመሀል ቦኮላ አለው፣ ፋሻ ኮሚኒ አለው፣ ሴንተር መጠበቂያ እና ሁለት ተርባይን አለው ቱርቦቻርጀሩ፣ ኢንቴክ ተርባይን እና ኤግዞስት ተርባይን። በልክ ኤግዞስት ተርባይኑ ከሞተሩ የሚወጣው ጭስ ኤግዞስት ተርባይኑን በሚመታውና ልክ በተለምዶ ቅጠል የምንለውን እሱም በሚመታው ሰዓት በሚዞር ሰዓት ምን ያደርጋል? ኢንቴክ ተርባይኑ ይዞራል። ኢንቴክ ተርባይኑ በሚዞርበት ሰዓት ደግሞ ምን ያደርጋል? ያን አየር ይስባል ማለት ነው። አየር ከሳባ ማለት ለሞተሩ ምን አቀረበ ማለት ነው? አየር። ልክ ከውጪ አየር ኦልሬዲ ዋና ታርጌትና አላማው ምንድነው? ትርቦቻርጀር ከውጪ በቂ የሆነ አየር ወደ ሞተር ማቅረብ ነው እና ያ እንዴት እንደሚሰራ ትርቦቻርጀሩን እዚህ ጋር ላሳያችሁ ነው ዛሬ የመጣሁት። እሱም ያው እንደምታዩት እዚህ ጋር ምንድነው የሚያደርገው? ልክ ኤግዞስት ኤግዞስት ተርባይኑ ልክ በጭስ በሚመታበት ሰዓት ወይም ደግሞ የተቃጠለው አየር በሚመታበት ሰዓት ኢንቴክ ተርባይኑን ልክ እያሽከረከረ ምን ያደርገዋል? ወደ ሞተሩ በቂ የሆነ አየር እንዲያቀርብለት ያደርጋል። ያንን አድቫንቴጁ ምንድነው? አሁን እዚህ ጋር ከፍተኛ የሆነ ጉልበት፣ የናፍጣ ፍጆታ፣ የሞተር ሳይዝ የማነስ ወይም ደግሞ ስፒድ ፍጥነት እና ጊዜን ይቆጥባል። አሁን ዘመኑ ተሻሽሎ የመጣ አይነት ነው። በፊትማ ትርቦቻርጀሮች ሲመረቱም ትልልቅ ነበሩ። አሁን ላይ የዘመኑ እያነሱ ቱርቦ ሴክሽናቸው እየዘመነ ነው እየመጣ ያለው። እዚህ ጋር ደግሞ የምታዩት ምንድነው አለ ዌስት ጌት ቫልቭ አለ ትርቦቻርጀር ላይ። በነገራችን ላይ ኢንቴኩ ወደ ኤግዞስቱ ቫልቭ ላይ ተዘርግታ የምታዩት ዌስት ጌት ቫልቭ ወይም ደግሞ ቪጂቲ የምትባል ቫሪያብል ጂኦሜትሪካል ትርቦቻርጀር የምትባለው ቪጂቲ እሷ ስራዋ ምንድነው ታውቃላችሁ? በነገራችን ላይ ቪጂቲ ማለት ቫሪያብል ጂኦሜትሪካል ትርቦቻርጀር ማለት ነው። እሷ ምንድነው አገልግሎቷ? ልክ የኤግዞስት ተርባይኑ ከፍተኛ የሆነ ጭስ ወይም ደግሞ ከፍተኛ የሆነ የዌስት ጭስ በሚበዛበት ሰዓት ምንድነው የሚሆነው? ውስጥ ጌት ቫልቭ በማስከፈት ልክ የኢንቴኩና የኤግዞስቱ የአየር መጠን
እንዲመጣጠን በማድረግ የጭሱን እንትን ከፍተኛ የሆነ ጭስ ክምችት ሲኖር ከፒስተን ላይ የማስወገድ ወይም ደግሞ ከኤግዞስት ተርባይኑ በአቋራጭ የመክፈት ነው ዌስት ጌት ቫልቫ ስራዋ። ቪጂቷ ኦልሬዲ ከኢንቴኩ ወደ ኤግዞስቱ ልክ ከፍተኛ የሆነ ኢንቴክ ላይ የአየር ክምችት ሲኖር አይታችኋት ከሆነ ከኢንቴኩ ወደ ኤግዞስቱ ላይ ቱቦ ቀጭን ቱቦ ይዘረጋልና ያቺ ቱቦ የምትዘረጋው ለምንድን ነው? የኢንቴኩ ፓወር ሄዶ ኤግዞስቱን እንዲያስከፍተውና ኤግዞስቱ ጌት ቫልቫን አስከፍተው ጭሱ እንዲወገድ የማድረግ ስራ ነው የምትሰራው። እና አሁን እዚህ ጋር የምታዩት ይሄ ትርቦ ቻርጀር ይሄው እዚህ ጋር ነው የምታዩት፣ ይከፍታል ይዘጋል። አሁን ደግሞ ዘመኑ የመጣ ደግሞ አለ አሁን የዌስት ጌት ቫልቭ አጠቃቀም። እሱ ምንድነው የብልክ በሚያስከፍትበት ሰዓት ምንድነው ተርባይኑ እንትን እንዳይል አየር እንዳያገኝ ወይም ደግሞ አየሩ ቀጥታ በተዘዋዋሪ ወደ ውጭ እንዲወጣ ተርባይኑን ካላዞረው ምን ይሆናል? ከፍተኛ የሆነ አየር አቅርቦት ያንሳል። አነሰ ማለት ደግሞ ለሞተሩ የሚገባው ኮምፕሬንሽኑ ይቀንሳል። ኮምፕሬንሽኑ ሲቀንስ ምን ያደርጋል? የጌት ቫልቭ ሳይጨናነቅ በነፃነት እንትን ማለት ይችላል ማለት ነው። ያንን እንዳይሆን ልክ የኤግዞስት ተርባይኑ አየር እንዳይመታ የሚከላከለው ነው። ጥፍር ነገር ያላቸው የምታዩቸው ኤግዞስት ተርባይን እንዳይገጭ ወይም ደግሞ እንዳይዞር በማድረግ የሞተር ከፍተኛ የሆነ ልክ ቁልቁለት ላይ ምናምን ግራቪቲ የሚበዛበት ሰዓት ያን ነገር ለማስወገድ ብዙ ጊዜ በጣም ከፍተኛ ዘመናዊ መኪና ትራከሮች ላይ ምናምን ላይ ሲንቀሳቀስ ምናምን ቫልቭ ጌት ቫልቭ ሲከፍት ምናምን ይታያል። በጣም ነዳጅ በሚሰጥበት ሰዓት የአድቫንቴጁ ይሄንን ነገር ለማስቀረት ነው። ሌላው ምንድነው እንትን ዘይት ወይም ደግሞ ይሄ ኦይል ሉብሪኬቲንግ ሲስተም የሚባለው ነው። ኦይል ሉብሪኬቲንግ ሲስተሙ እንደምታዩት ጋር ቦኮላ አለው፣ ፋሻ አለው፣ ጎምኒ አለው እዚህ ጋር ቻርጀሩ ላይ። እሱ ምንድነው ጠቀሜታው? ኦልሬዲ ተርባይን ሴክሽኑ እንዳይነክስ ነው ታርጌቱ። ምንድነው የተርባይን ሴክሽኑ እንዳይነክስ ነው፣ ነፃ ሆኖ በፈለገ ሰዓት እንዲንቀሳቀስ ነው እንጂ ሌላ ነገር አሁን እዚህ ጋር አስፈላጊነት አለ። ዋናው ታርጌቱ ንፋስ ማቅረብ ስለሆነ ቻርጀር ልክ ስራውን በሚያከናውንበት ወይም ደግሞ በሚሰራበት ሰዓት የቱርቦ እንትኑ የቦኮላው ወይም ደግሞ የዘይት ጋላሪው ቦኮላው እንዳይነክስ ጥንቃቄን ለማድረግ ነው፣ ሴፍቲ ነው። ስለዚህ አሁን እሱኛው ደግሞ አሁን እኛ ላይ ተጽዕኖ እያመጣብን ያለው ምንድነው? እሱ የዘይቱ መኖሩ ልክ የዘይት የማለስለስ ዘዴውን እንዲጨምረው ማድረጉ ሳለ ግን ተጽዕኖ ምንድነው? ለሳይዝ ጋር የምታዩት ፋሻው ልክ የተወሰነ ባገለገለና እድሜው በገፋ ሰዓት ምን ይሆናል? ይበላልና በሚበላበት ሰዓት እዚህ ጋር እንደምታዩት እንትን ያደርጋል ወደ ኢንቴክ ወይም ደግሞ ወደ ሞተሩ ከአየር ጋር እየተቀላቀለ ዘይት ይገባና መኪናው እንዲያጨስ የማድረግ ባህሪ ያለውና እዚህ ጋር እንደምታዩት አሁን የፋሻዋ ጥቁሯ ነገር ፋሻ ናትና እሷ ምንድነው የዘይት ሊንክ እንዳያደርግ መቆጣጠሪያ ናት። ኤክስተርናል ደግሞ ልክ ይሄ መደቡ ራሱ ጎምን ያለው ጎምኒውም ሲደርቅ ወይም ደግሞ ፋሻዋ ስትበላ ዘይት ሊንክ የማድረግ ባህሪ ያለው ያው እሱ እንግዲህ ከሰርፌስ ጋር የተገናኘ ነው። ችግሩ እንደ ችግሩ እየታየ እንትን ይደረጋል ይጠገናል ማለት ነው። ሌላኛው ምንድነው እዚህ ጋር እንደምታዩት ቬንቲሌተር ነው። እዚህ ጋር ቬንቲሌተሮቹ እንደየሳይዛቸው እንደ ቅጠሉ መጠንና ስፋት የነፋስ አቅርቦታቸው ይለያያል። አሁን እዚህ ጋር እንደምታዩት ባለ 7 ሊኖር ይችላል፣ ባለ 12 ሊኖር ይችላል። ልክ እንደየቅጠሉና እንደየስፋቱ መጠን የንፋስ አቅርቦቱ ከፍና ዝቅ ይላል። ብዙ ጊዜም ደግሞ አሁን እዚህ ጋር ከሱ ጋር በተገናኘ እንትን ይላል የማፋጨት ወይም ደግሞ አሁን ዘዘራ ላይ ታብራላላችሁ ቦዲው ጋር የመጋጨት አሁን ጋር ቦኮላው እዚህ ጋር እንደምታዩት ከሰፋና የሆነ ነገር ማለት ክሊራንስ ወይም ደግሞ ጆኮ ከፈጠረ ቬንቲሌተሩ ከቦዲው ጋር የመፋፋቅና የሆነ ነዳጅ በሚሰጡበት ሰዓት አይታችሁ ከሆነ ጭር አይነት ድምጽ የሚያወጣው የቬንቲሌተሩና የቦኮላው ክሊራንስ በሚሰፋበት ሰዓት ነው። ያ ደግሞ ዘይት ያው ሊንኬጅ ማድረግ ባህሪ ያለው ሲሰፋ ስለሚንቀሳቀስ የፋሻው ቦታ ሴንተር ጠብቆ ስለማይዞር ቬንቲሌተርም የመፋቅ ባህሪ ያለው ድምጽ የማውጣት ባህሪ ያለው ጉልበትም የመቀነስ ባህሪ ያለው። ሌላም እንሰራላችሁ የምትፈልጉት ቪዲዮ ካለ ስለ ቱርቦ ቻርጀር ስለ ሱፐር ቻርጀር ማወቅ የምትፈልጉት ካለ ኮሜንት ላይ አሳውቁኝ። አመሰግናለሁ።